አላለኝም። ያው ቆይተን እናደርጋለን ያለኝ ግን አሁን ከለመድኳቸው በኋላ በጣም ፈራሁ። ምንም አትጨነቂ። አባትሽ እንደሆነ ቢረጋገጥ አባትሽ እንደሆነ ታሪክሽን አምኗል። በዛ ላይ ደግሞ ካዛንቺ ሲኖር እንደነበር አረጋግጦልሻል። ስለዚህ አትፍሪ። ታምር ሞገስ እናቴን ስፈልግ ይደርሳል ተብሏል። ነገ ትልቁ የህይወት ቀን ነው። በጣም ፈርቻለሁ። ቤተሰብ ጋብዛለሁ። እሺ ዳጣዬ፣ በጣም አምሮባችኋል ዛራና ሳንድራ። አንቺ ደግሞ ፕራማድ። ፕራማድ እኮ ዛራን አስገድዶ ያገባት። አንቺም እኮ ሴቶች እኮ ያው ነሽ። ከሌላ ሴት ወልዳለች እንዳለ እፈታሻለሁ። ዳጣ እንግዲህ የዲኤንኤ ምርመራ ለማስኬድ ከአባቷ ጋር ተስማምታ ነበረ። ይሁን እንጂ በዛሬው እንግዲህ ከ3 ቀን በኋላ ዲኤንኤ ምርመራው ይወጣል ተብሎ ተነግረዋል። ዳጣ በዚህ የተነሳ በጣም ተጨንቃለች። ምክንያቱም እስካሁን ተለማመቻቸው የነበሩት ቤተሰቦች ናቸው ብዬ የተቀላቀልኳቸው ሰዎች ቤተሰቦች ባይሆኑስ የሚል ግምትና ጥርጣሬ ስላላት በጣም ፈርታለች። እንዲሁም ደግሞ ከጭንቀቷ ብዛት የተነሳ ሞገስን ደውላ እባክህና አንዳንድ ነገሮችን አማክረኝ ደብሮኛል በማለት እንግዲህ ደውላ ጠርተውም ነበረ። ሞገስም እንግዲህ ያው ደብሯት እንዳየ ወዲያውኑ ነበር እየበረረ የመጣው። ከመጣም በኋላ ዳጣ ምንድን ነው ችግርሽ ብሎ አዋይቷታል ማለት ነው። ዳጣም እንግዲህ ምርመራ ውጤት እንደምታስኬድ ተነግረዋለች። እንዲሁም ደግሞ እንዳደረገችም ነገረችው። ከዛ በተጨማሪ እንግዲህ ምንም ይሁን ምን ውጤቱን አምነሽ መቀበል አለብሽ። ላንቺ ያለው ነገር ወዴትም አይሄድም፣ ፈጣሪ አለ፣ በቃ እሱን እመኝ እያለ በጣም ሲመክራት ነበረ። እሷም እንግዲህ ሽሙጌ በማለት ያው ድብር ቢላትም ያው ፈታ ለማለት ሞከራለች። በሌላ በኩል እንግዲህ አጅሪት አበጌ ዛሬ ጥሩ ሰው ለመምሰል እየሞከረች ነበረ። እንግዲህ ያው የሚያምር ቀሚስ ለብሳ ሰላምዬን በቅጡ ራሱ ሰላም ስትላት ነበረ። ሰላምዬ እንዴት ነሽ አማን ነሽ ወይ በማለት እንግዲህ ሰላምታ አቅርባላታለች። ሰላም እስከምትገረም ራሱ ያው ሰላም ስራዋን እየሰራች በነበረበት ቅጽበት ትመጣና እንግዲህ አንቺ ነፍሰ ጡር ነሽ፣ በቃ እንደውም እኔ ይህን ጠረጴዛ ወለውላለሁ በማለት እንግዲህ ሰላም ልትወለውለው የነበረውን ጠረጴዛ ራሱ አንስታ ስትወለውል ነበረ። ያው በእርግጥ እሷ እንደዛ ስታደርግ የነበረው ናታን ወደ እኔ ትኩረቱን ቢያደርግና ምናልባትም ወደ እኔ የሚመለስበት መንገድ ይሄ ነው ብላ ስላሰበች እንጂ የእውነት ተቀየር አይደለም። ያው በእርግጥ ናታን ቁጭ ብሎ ምግብ እየበላ እንግዲህ ቆሎ እየቆረጠመ እያለ እሱም ቁጭ ብሎ ያያታል ማለት ነው። ይሁን እንጂ ናታንዬ እንዴት ነው ቀሚስ አላማረብኝም እያለ ስትጠይቀው እንግዲህ እሱም በጣም አምሮብሻል እያላትም ነበረ። በተለይ ደግሞ ሰላምን ስታግዛት በጣም ተገረመ። በሳቅ ነበር የታጀበው እና እሷ ደግሞ ናታን እንደዚህ ደስ የሚለው ከሆነ የሚስቅ ከሆነ በቃ እኔ እቀያየራለሁ እለወጣለሁ ብላ ነው የምታስበው። ጠረጴዛ ለመሆን ራሱ በጣም ተጸይፋ ነበረ። ያው በእርግጥ ከአንገት በላይ እንደሆነ ለውጧ በጣም ያስታውቅባታል። ሰላምም እንግዲህ እስኪ ደግሞ ለአንድ ቀን ነው የእብደትሽ መቼም ብላ ያው እያየቻት ነው ጉዷን። እንግዲህ ጠራረገች፣ ወደ ውስጥ ሄደች። ከዛ በተጨማሪ ደግሞ ያው ተመልሳ መጣችና ወደ ሳሎን ቁጭ አለች እና ናታንዬ ወደ ውጭ ሊሄድ ነበር አብረኸኝ አትሄድም እንዴ ትለዋለች ማለት ነው። እሱ ደግሞ ምን ችግር አለው እሄዳለሁ ይላታል። የእውነትም የተቀየረች መስሎት እሺ በቃ ፖርሳዬን ላምጣና እንውጣ በማለት እንግዲህ አበጌም ትወጣለች ማለት ነው። ከዛ ቤት ከወጣችም በኋላ እንግዲህ መንገድ ላይ ከዳጣ ጋር ይገናኛሉ። ወዲያው እንግዲህ ያው ባህሪዋ ብስጭት ይላል። ዳጣን ስታያት ይች ልጅ ማላይበት ወዴት ሊሄድ እያለች ነበረ። ምክንያቱም ዳጣ ከሞገስ ጋር ተነጋግራ ወደ ቤት ስትመለስ ነው እንግዲህ ያገኘቻት። በዚህ መካከል እንግዲህ በገነች ማለት ነው። ምክንያቱም በመንገድ ያገኛታለሁ ብላ አላሰበችም ነበረ። በእርግጥ ዳጣ ሰላም ነች ሲላት እንግዲህ ናታን እሷ ደግሞ እንዴት ናችሁ አምሮባችኋል እያለ በጣም ሁለቶችንም ስታሞጋግሳቸው ነበረ። ግን አበጌ ነገር በቃ ቀናት ጭርጭር አረጋት ስላየቻት በመንገድ። እንዲሁም ናታን ቆሞ ራሱ እያያት ስለነበረ በጣም ነበር የተናደደችው። ለምን አያት በማለት እንግዲህ ናታን በጥፊ ተመቷል። እኔ ሴት ጋር ቁሜ ከአንተ ጋር ቁሜ ሌላ ሴት ለምን ታያለ በማለት ነው እንግዲህ የተመታው። በሌላ በኩል ደግሞ ያው የክላስ ተማሪ ያላት እሷን የሚያስቸግራት በየመንገዱ በየሁሉም ነገር እና ያ ልጅ አሁን የእናንተ እንደዛ አንድ ላይ ሆነን ቢሄን እኮ ከዚህ በኋላ ምንም አያስቸግረኝም ነበረ ናታን እያለች እያወራችው እያለ ነው እንግዲህ ዳጣ የመጣችባት እና በዛ ምክንያት ነው እንግዲህ የተናደደችው እና የተደበደበ። ዳጣም እንግዲህ የት ሆነች ነው ጓደኛሽ ጋር ፍቅረኛሽ ጋር ነበርሽ አይደል ትላታለች አበጌ ማለት ነው። እንግዲህ ዳጣም ሲጀመር እኔ ከሞገስ ጋር ነኝ። ሞገስ ደግሞ እንደምታስቢው አይደለም፣ ፍቅረኛ አይደለም፣ ጓደኛ ነው። በጣም የሚወደው ልክ እንደ ወንድሜ የማይሆነው በዛ ላይ ደግሞ እሱ ባለ ትዳር ነው ብላ እንግዲህ ከናታን ፊት ለፊት ስትመልስ ናታን በሳቅ ነበር የተሞላው። ጓደኛ እንደሌላት ሲያውቅ በጣም ነው ደስ ያለው።
ለማንኛውም የሚመቻችሁ ብላ እንግዲህ ጥላቸው ትሄዳለች። አጅሬትም ትንጨረጨራለች። ናታን እስኪ ወንድ ከሆንክ ካልሄድም አብሬሽ በላት እያለች እንግዲህ ስትፎካከረው ነበረ። ጥላቸው ከሄደች በኋላ እንግዲህ በቃ አይኑ ከዳጣ ላይ የነበረ አበቄ በጣም ነደደች። ወይ ናታን ሰራላት። ይሁን እንጂ በጥፊ ተመቷል። እሱም እንግዲህ ጥሏን ነው ሄደው። በሌላ በኩል እንግዲህ ደረጀ በጣም ተጨንቆ ይገኛል። ይህንን ሀሳብ እንዴት አድርጌ ልንገራት ለሚስቴ እያለም ይመስላል። እንግዲህ ያው መኝታ ክፍል እንግዲህ ቁጭ ብለው ሁለታችሁ ባልና ሚስቶችን የምልሽ ወይዘሮ ማርታ እንደው ግን ስለምን እያሰብክ ነው ብለውም ነበረ። የሚያሳስበኝ የዚች ልጅ ጉዳይ ነው ይላታል። የዚች ልጅ ሲል እንግዲህ አልገባትም። ማንን ነው በማለት ጠየቀችው። ውሃን ነው ወይስ አበጌን ትለዋለች። አይ እሷ ሳትሆን ዳጣ። እንግዲህ ማርታ ምንድን ነው ያለችው? ታዲያ አንተ ምን ቤት ነህ የምትጨነቀው? ልጅ አይደለች በቃ እኛ ቤት አስጠግታት እየኖረች ነው። ስለዚህ ምን አገባ ነው ያለችው። እሱ ደግሞ ያው ልጁ ነው ብሎ ስለሚያስብ ዝም አለ። ግን እኮ ከሌላ ላይ ወለዳት በማለት ያው ያስባል። እና ታዲያ የትም ሲንዘላዘል እንግዲህ የወለዳትን እኛ አንተ መንገዷን የምትጨነቅ እያለችው ነበር። እንግዲህ ደረጀ በዛውም ተሰድቧል። ማርታ ለባሏ ያላት በጣም ትልቅ ነው እምነቷ። እንግዲህ ወይዘሮ ማርታ እምነቷን እንግዲህ ካጣች ምን እንደምታደርግ አይታወቅም። አቶ ደረጀም እንግዲህ ማርታ ግን ይህን ያክል በእኔ ላይ እምነት መውሰድሽ ግን ተገቢ ነው ብለሽ ታስቢያለሽ ብሎ ይጠይቃታል። እሷም እንግዲህ ለምንድን ነው እንደዚህ ማላደርገው? አንተ እኮ በቃ እዚች ጋ ያለችው ማርታ የገነባኝ ሴት አንተ ነህ፣ ሙሉ ያደረገኝ፣ ህይወት የሰጠኝ፣ በጣም ብዙ ነገር ያረክልኝ። ሁለት ልጅ ወልድን እንኳን እምቢ ሲለኝ በቃ ታየው ችግር የለውም ብለህ እኮ የተቀበልክኝና እንደዚህ እኮ አድርገህ የምታኖረኝ አንተ ነህ ትለዋለች። እሱም እንግዲህ እንደዛ ማለት የለብሽም ልጆችን እወዳቸዋለሁ እያለ ያሞግሳታል። ግን ደግሞ በመሀል ጥያቄ ጠየቃት። ወይዘሮ ማርታ ግን እንደሆነ በትዳርሽ ላይ ከሌላ ሴት ጋር ይጀብ ወልድ ምን ታረጊያለሽ? የሚል ጥያቄም ጠይቃት። እንግዲህ ማርታም እኔ ይህን ጥያቄ እኮ እዚህ በፊትም ጠይቀኛል ትለዋለች። እርግጥ ነው ግን ደግሞ አልመለሰችለትም በወቅቱ። በእርግጥ እኔ በሰዓቱ ምን እንደማድረግ አላውቅም። እስኪ እኔ ጠይቀተልና ተመልሳ የጠይቃትን ጥያቄ ትጠይቀዋለች። አሁን እኔ ሌላ ወንድ ጀብ ወልድስ ትለዋለች። ከዛ እሱም እፈታሻለሁ ይላታል። ባጭሩ እፈታሻለሁ ነው ያላት። እሷም እንግዲህ መለስ ብላ አሰበችና ምናልባት እንግዲህ እኔም በሰዓቱ እንደዛ በቦታው ከሆንኩ እንደዚህ ልፈታ እችላለሁ፣ መቼም ይህን ጥያቄ እያወቃት ጠይቀኝም ትለዋለች። እሱም እንግዲህ እሱስ ልክ ነሽ ማለት ዝም ይላል። እንግዲህ ወይዘሮ ማርታ ዳጣ የሱ ልጅ ከሆነች በቃ ትፈተዋለች ማለት ነው። በእርግጠኝነት ትዳራቸው ይበተናል። ግን በሁኔታው ሲሆን ነው እንጂ ልወስን የምችለው አሁን ላይ በዛ ቦታ ሳልሆን የምወስነው ምንም አይነት ውሳኔ የለም፣ እርግጠኛ ሁኜ የምነግር ነገርም የለም ነው ያለችው። እውነት ነው፣ እርግጠኛ ሆኖ መናገርም ሆነ ማውራትም አይቻልም። በዛ ቦታ ካልሆን ድረስ ዝም ብለን መፍረድ ነው የሚሆነው። የማርታ ውሳኔ በጣም ከባድ ነው የሚሆነው ብዬ አስባለሁ። እኔ በበኩሌ እንግዲህ አቶ ደሬም በቃ ችግር የለውም ተኝ በማለት ያው ወደ መኝታ ክፍል እንግዲህ ያውላሽ ይላሉ። ዳጣም እንግዲህ ያው ቁጭ ብላ እያሰበች ነው። ናታንም ያው ሳሎን አለ። አንተ ልጅ አተኛም እንዲህ በዚህ ሰዓት ደግሞ አጅሬት ካየችን ይህም ቤት ነው በአንድ እግሩ የምታቆመው ትለዋለች። እሱም ቅልፍ ያልመጣም ይላታል ማለት ነው። ታዲያ ጠብቀው ነው እንደምተኛ ስትለውም ነበረ። እኔ የምልህ ናታን እንደው እዚህ ቤት ድንገት ብሄድ ምናምን ትፈልገኛለህ ምናምን ትለዋለች። ዳጣም ልትሄጂ ነው እንዴ ብሎ ጠይቃት። አይ ልሄድ አይደለም ግን እንደው አለችው። ናታንም እንግዲህ እፈልግሻለሁ በጣም ጥሩ ሰው ስለሆንሽ ነው ምናምን ይላታል። ቆይ ግን ያቺ አበጌ ለምንድን ነው የምትቀነው? እኔ በቃ ሰይጣን በቃ ስጋ ለብሶ የሚቀና እሷን አየው ትለዋለች። እሱም እንግዲህ እኔ አላቅም ለምን እንደምቀና በማለት ይነግራታል። ይሁን እንጂ እፈልግሻለሁ ስላት ተደስታለች። እሱም እንግዲህ ዳጣ ቀንተሻል አይደል ይላታል። ኧረ እኔ አልቀናውም ትለዋለች። አፍቅረሻል ምናምን ብሎ ሲጠይቃት በግልጽ አፍቅሬ አላቅም ያው ምግብ ብቻ ነው የምወደው ማፈቅረው ነበር መልሷ። በቃ አግኝቼሻለሁ ይልና እንግዲህ በደስታ ወደ መኝታ ክፍሉ ይሄዳል። ውሃ እንግዲህ በትምህርት ቤት ያው ከውጤቱ 0 ነው ያመጣችው። በዚህ የተነሳ ጓደኛዋ ጎበዝ ናት እና እናገርብሻለሁ ውጤትሽን እያለቻት ነው። እሷ ደግሞ እንዳትናገሪም ስትላን ነበረ። የውሃ ነገር መቼ ነው መሰሪ የምትሆነው? እንግዲህ አቶ ደረጀ ዳጣን ልጅ ባቶኛ ራሱ እንደ ልጅ ነው ማሳደግሽ አታስቢ እያላት ነው ያለ ዳጣን። ግን ያው ልጁ ከመሆኑ በተጨማሪ ወደ ሆስፒታል እየሄዱ እያለ በቃ ቆይ እንደዚህ ነው እንደ ቀስ አድርገን የምትሄደው አራፍጥ ነው እያለችው ነበር። ምክንያቱም በጣም ተጨንቆ ነበረ። ቀስ አልኩብሽ አይደል ይላታል። እሺ እኔ ምልሽ እስኪ ገጠመኝ ካለሽ አካፊኝ፣ በጣም የጎዳና ህይወትሽ እንዴት ነበር በማለት ይጠይቃታል ዳጣን። በጣም እንግዲህ በጣም አስቸጋሪ ከሚባሉ ጊዜያቶች መካከል አንዱን አንስታ ነገረችው። እሱም እንግዲህ ክረምት ነበረ እና በዛ ሰዓት ዝናብ መቷት
የሆነ ሰው ጃኬቱን አውልቆ እንደሰጣትና ያው እንደለበሰችው ዘበኛው ደግሞ በቃ እንዳስጠጋትና እዛ በረንዳ ላይ እንድትተኛ እንደፈቀደላት ሁሉ ነገረችው። ብቻ ስታለቅስ ነበረ ዳጣ። የኔ ህይወት እንደዚህ ነው፣ በጣም በመከራ በችግር ነው ያደግኩት ትለዋለች። እንግዲህ በቃ አይዞሽ እያለ ሲያሞግሳትም ነበረ። ሰላም ወደ ናታን መኝታ ክፍል ከሄደ በኋላ ዳጣና ደረጀ የት ሄደው ነው ትለዋለች። እሱ ደግሞ አላውቅም ይላታል። ሰላምም እንግዲህ እኔ የምልህ በቃ እነግርሃለሁ እያልኩ እስኪ ስለ ዳጣ አጣራለች፣ ስለ ቤተሰቦቿ ስለምን ትላለች። እንግዲህ ናታንም ለምንድን ነው ማጣራት የፈለግሽው ሲላት በቃ ዝም ብለህ ጠይቅልኝ ነው ያለችው። እንግዲህ ሊጠይቅላት ይችላል። በመጨረሻም እንግዲህ ከአባቷ ጋር ናት የሄደችው ሲላት በቃ ደውላና ያለችው፣ ግን ዳጣ ደግሞ ስልክ እያነሳች አልነበረም። አቶ ደረጀም ወደ ቤት ጥሏት መጥቷል። እሷ የት እንደሆነች አይታወቅም። ሁሉም ደንግጠዋል። የዛሬው ቪዲዮአችን እንግዲህ እንመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ